የዛሬ ቪዲዮ ደግሞ ራሳችንን በጥሩ ጎን ለመምራት ስር ነቀል ለውጥ ያስፈልጋል። ለስር ነቀል እውነታ ቀያሪ የሆኑ ነገሮች ራስን መውደድ ነው። እነዚህ ለማጎልበት ሲባል የምናሸንፍባቸው ምርጥ መንገዶች አሉ። ዛሬ እንግዲህ ከብዙ በጥቂቱ 4-5ቱን ይዤላችሁ መጥቻለሁ። አንደኛው ልዩ መሆን ነው። አድናቆት፣ ራሳችንን የምናደንቅበት መንገድ፣ ራስን በአዎንታዊ ሀሳቦች መክበብ፣ የምትወደው ነገር ላይ መስራት፣ ምትክ መፈለግ፣ ራስን ዝቅ ከሚያደርጉ ቀልዶች ማራቅ። እነዚህ ማለት ነው። ልዩ መሆን ሲባል እንግዲህ 4-5 ነገሮችን ጠቅሼ ልዩ መሆን ሲባል ምን ማለት ነው? እኛ ከሰዎች እንዳንስ ልዩ ፍጥረቶች መሆናችንን ማመን አለብን። እርግጥ የሰው አእምሮ የሚሰራባቸው መንገዶች በጣም ማይንድ ፈጣን ይሆናል፣ ስሎ ይሆናል፣ ዝቅተኛ ይሆናል። እነዛ ነገሮች በጣም የሚዳብሩት ነገር አንዳንዱ ሎንግ ታይም ይወስዳል፣ አንዳንዱ ሾርት ታይም ይወስዳል። የሰው አእምሮ ዘገምተኛና ፈጣን የሆነ ነገር ሁላችንም ግን አስተሳሰባችን ማይንዳችን የመስራት ኃይላችን ግን ዘሴም ነው። የመጠቀም እንትናችንን ያን ያህል እንትን አንለውም። እነዚህ ደግሞ በልምድ የሚዳብሩና በማስተዋል የሚዳብሩ ነገሮች ናቸው። ስለዚህ ራሳችንን እኔ እችላለሁ፣ በውስጥ የሚቻል መንፈስ አለ የሚሉትን ነገሮች ለመስራትም ለማድረግም በውስጣችን ማመን አለብን። የማመን አስፈላጊነት አለ። ሰዎች የምንሰራቸው ነገሮች ምንም እንደማናውቅ ከንቱነት እንዲሰማን የሚያደርጉት ከብዙ በጥቂቱ ጠፍተው አይደለም። እንደዚህ ሲሆን እኛ የስሜት አዘቅት ውስጥ እንገባለን። እንደዚያ ስንሆን ምን ይሰማናል? ሰዎች ያሾፉብናል፣ ብዙ ነገር ያደርጉናል። እኛ ያን ጊዜ ደግሞ ፖዚቲቪቲ እንዳይኖረን ያደርጋል። ኔጌቲቭ ነገር እንዲኖረን የሚያደርገው ከነዚህ ነገሮች እንዳንወጣ ሊያደርገን ይችላል። ስለዚህ ምንድነው ብዙ ጊዜ ከብዙ በጥቂቱ ጨረፍ አድርጌዋለሁ፣ በራሳችን ላይ ማተኮር ነው። የሰዎች ስሜት እኛ ላይ ነጸብራቅ እንዲያደርግብን አይሆንም። ብዙ ጊዜ ግን እንደዛ ነጸብራቅ ይፈጥርብናል። እኛ ያንን የስሜት መቋቋም አንችልም፣ ይከብደናል። በተለይ ሴቶች ሳይኮሎጂያቸው ስብር ያለ ነው። እርግጥ አንዳንድ ጠንካራ ሴቶች አሉ፣ በጣም ጎበዝ የሚባሉ ጠንካራ የሆኑ ሴቶች አሉ። እነሱ በጣም የሚያስደንቁ ናቸው። ግን አንዳንድ ጊዜ ደግሞ ሳይኮሎጂ በተፈጥሯቸው የማይቋቋሙ ሰዎች አሉ። እንደዛ ሲሆን በጣም ከባድ ነው የሚሆንብን። ስለዚህ እነዚህ ነገሮች ለማስተካከል ጥረት ማድረግ አለብን። የሚቻል መንፈሳችን ቁጭ ብለን ሳንሰራ ያለፍናቸውን ነገሮች እንገምግማቸው፣ 10 ደቂቃ እናስባቸው፣ ወረቀት ላይ አውጥተን እንያቸው። ጀምረን አልሳካ ያሉ ነገሮች፣ ወደኋላ ያስቀሩ ነገሮች ምንድን ናቸው? የምንችለው ነገር ላይ እናተኩር፣ የማንችለውን ነገር ጊዜ እንስጠው፣ እንሞክረው፣ እናስተውለው። በትዕግስትና በጊዜ በልማድ የሚመጣ ነገሮች ናቸው። ልብ ብለን እንመልከታቸው። ሌላኛው ነገር ራስን በአዎንታዊ ሀሳቦች መክበብ ነው። አሁን እንዳልኳቸው ይህም ተመሳሳይ ነው። ራሳችን እንዲህ ነው በአዎንታዊ ሀሳብ የምንከባቸው። ያ ሲባል ብዙ ጊዜ ራሳችንን በአዎንታዊ ነገር እንዴት እንከባለን? ሰዎች አሉታዊ ነገር ሲያወሩ ቶሎ ብለን ወደ አዎንታዊ ነገር መጠየቅ ነው፣ ወደ ውስጥ አለማስገባት ማለት ነው። ያ ስሜት ከተጋባ መነጫነጭ፣ ያንን ስናስብ የነበረውን ነገር ወዲያውኑ ሾልኮ ነው የሚወጣው። በቃ ልክ ወተት ችላ ሲባል እሳት ላይ ጥደነው እንደሚገነፍል ተኖ እንደሚጠፋ እንደዛ ማለት ነው። በቃ እንደምንዘናጋው ማለት ነው። ወደ አሉታዊ ነገሮች የምንዘነጋ ከሆነ ወደ ውስጣችን የምንከታቸው ከሆነ እነዛ ነገሮች ሊጎዱን ይችላሉ። ስለዚህ ቶሎ ብለን አዎንታዊነት የሚሰማቸው ሰዎች ላይ ማውራት ነው ያለብን። አሉታዊ ነገሮች ማውራት አንዳንድ ጊዜ
በትንሹ ጠቃሚ ሊሆኑ ይችላሉ። አሉታዊ ነገሮችን ግን አናብዛው። ብናወራቸውም ወደ አዎንታዊነት ለመቀየር ጥሩ ነው። ያሉ ነገሮች በአዎንታዊ ማየት ጥሩ ነው፣ ግን አሉታዊ ሲበዛ ይጎዳል። ኢንክሪዝ ነው የሚያደርገው። ሰልፍ ተነሳሽነታችንን ይጎዳዋል ለማንኛውም ነገር። ሌላኛው ነገር ደግሞ የምንወደውን መስራት። ብዙ ጊዜ አሁን ይሄን የምንወደውን ስራ እንሰራለን እንላለን እንጂ ብዙዎቻችን አናደርገውም። ያንን ደግሞ የምን ውጤት ነው? የትምህርት ሲስተማችን ችግር ነው። አናገኝም ስራ፣ የምንወደውን ነገር አንሰራም። የገቢ መነሻ ላይ ሊሆን ይችላል፣ ካፒታል ሊኖር ይችላል፣ በራሳችን አቅም ፈጥረን ሊሆን ይችላል። እርግጥ እስክናገኝ ድረስ የምንወደውን ስራ እንሰራለን። አቅማችን እስኪዳብር ደግሞ የቻልነውን ነገር ለመስራት መጣር አለብን። ግን ምንጊዜም ቢሆን ወደፊት ልንሰራ የምንችላቸውን ነገሮች በራሳችን ስራ ለመፍጠር ያለንን ተነሳሽነት ቆም ብለን እናስብበት። እንደዚህ ስንሆን እውነት በውስጣችን የሚቻል መንፈስ እንዳለ እናስብ። በቃ እንደሚሳካልን እናስብ። ነገሮች ብዙ ጊዜ ይጎትቱናል። ሰዎች ሀሳባችንን ሊያጣጥሉብን ይችላል። የአቋም ጽናት የሚባለው እዚህ ጋር ነው። ሊፈተን ይችላል። ጋብቻ ያለ ቀለበት እንደሚሆን ሁሉ ጽናትም የስራ ጥንካሬ ጽናት ከሌለው መቀጠል አይችልም። ሁሉም ይቆማል። መጀመሪያ ላይ ቅድም የታሰቡባቸው ነገሮች በደንብ የታሰቡ ነገሮች ከሆኑ ፐርማነንትሊ ቋሚ ናቸው። ከፍ እያሉ የሚነጋቸው መሰናክል ቢኖርባቸው ቀላል ናቸው። በደንብ ሳይታሰብ የሚገባበት ነገርስ ይቋረጣል፣ ይጀመራል፣ ተቋርጦም ሊቀር ይችላል። ይሄ ነው። ሌላኛው ደግሞ ምትክ መፈለግ። ለምናደርገው ለምንሰራው ነገር ሁሉ ነገሮችን እየተካን እንሂድ። አንድ ነገር ከተበላሸብን አንድ ነገር ላይ ሙጭጭ አንበል። ሌሎች ነገሮችን ለመቀየር ጥረት እናድርግ። ያንን የምንፈልገውን ነገር ለጊዜው እስክናገኘው ድረስ ሙጭጭ አንበል። ዘንበል እያልን ወደዚህም ወደዛም እንሂድ። ነገሮች በዙሪያችን ያሉ ነገሮች ምንድን ናቸው? ያሉት ነገሮች ጥሩ ነገሮች ብለን እናስብ፣ እንጣር። ሌላኛው ራስን ዝቅ ከሚያደርጉ ቀልዶች እንራቅ። ያ ማለት ምን ማለት ነው? ምን አይነት ሰው ሆኜ ነበረ የሚል አንፍጥር አባዜ። ምን አይነት ሰው ነበርኩ እኔ ከሰው አንሼ የሚል በውስጣችን ሊኖር ይገባል። ከማን አንሳለሁ? ሰዎች የሚሰጡኝ ግምት ለእኔ በጣም የሞተ ነው። እንደው ምን ባደርግ ነው? ራሳችንን የማንጠቅም ከንቱ ፍጥረቶች አድርገን እንድናስብ አናድርግ። ለራሳችን የምንሰጠው ግምት የሆኑ ነገሮች ሰዎች አሁን እሰራዋለሁ ብለን አንበል። ብዙ ጊዜ ራሳችንን በራሳችን እንገላለን። አንዳንድ ጊዜ ለራሳችን የምንሰጠው ነገር ሁሉም ደግሞ ራሳችን የምናምንባቸው ነገሮች ከሆኑ ብቻ ነው የምንሰራው። ስለዚህ ራሳችንን በሞኝ ነገሮች ከማታለል ማሸነፍ አለብን። ከነዚህ መንገዶች መውጣት የለብንም። የዛሬው ቪዲዮ እንግዲህ ራስን ከፍ ማድረግ፣ ጠንካራ ማድረግ፣ ምርጥ ንግግሮች እንግዲህ ይህንን ይመስል ነበር። ቀጣይ ደግሞ የቀሩትን ሀሳቦች ይዤላችሁ እቀርባለሁ። አሁንም ቢሆን ኮሜንት፣ ላይክ፣ ሰብስክራይብ አድርጉ። ቋሚ ተመልካቾችን እንግዲህ 41 ሰብስክራይበሮችንም ሌሎችም የምትመለከቱትን በክብር አመሰግናችኋለሁ። የዛሬው ቪዲዮ ይመስላል።